አንደበቱ ቁጥብ ቢሆንም ከፍ ያለ አሰላሳይ ስለመሆኑ ይነገራል። በ1983 ዓመተ ምህረት የህወሓት ወታደሮችን እየመራ አዲስ አበባን ቀድሞ የረገጠ ወታደራዊ መሪ ነው። አዲስ አበባ እየመራ ያስገባት ህወሓት ከስልጣኑ አንስታ የሚበላው እስኪያጣ ድረስ ተበቅለዋለች። ከአንድም 3 ጊዜ አሳደዋለች። የኤርትራውን ፕሬዝዳንት ከማንም በላይ ጠንቅቆ ያውቀዋል። ኢሳያስም ቢሆን በነፍስ የሚፈልገው የእድሜ ዘመን ደመኛው ነው። አዲስ አበባ ውስጥ ብዙ ሀብትና ንብረት አፍርቷል። ከባንክ እስከ ቢራ ፋብሪካ ድረስ ያንቀሳቅሳል። ለትግራይ ህዝብ ያለው መታመንና ለአማራ ፖለቲካ ያለው ጥላቻ ግን በምንም ዘመን ውስጥ አይለወጥም ይባላል። ለዛሬ ስለ ጀነራል ጻድቃን ማንነት በጥቂቱ ለመዳሰስ ወደድን። በ1993 ዓመተ ምህረት ህወሓት ሀገር ማስተዳደር በጀመረ በ12ኛው ዓመት ድርጅታዊ ቀውስ ገጠመው። የቀውሱ ምክንያት ደግሞ ከኤርትራ ጋር የነበረው ጦርነት ነበር። በጦርነቱ ወቅት አስመራን ለመያዝ ወደፊት እየገፋ የነበረው የኢትዮጵያ ጦር በአሜሪካ ማስጠንቀቂያ በመለስ ትዕዛዝ ወደ አስመራ የሚያደርገውን ግስጋሴ እንዲያቆም ተደረገ። ታዲያ ይህ ውሳኔ ለህወሓት መሰንጠቅ ምክንያት ሆነ። ከጦርነት ፍጻሜ በኋላ የኢትዮጵያ ጦር አስመራን መያዝ ነበረበት አልነበረበትም በሚል ልዩነት ድርጅቱ ለሁለት ተከፈለ። ጦርነቱንና የጦርነቱን ውጤት በተመለከተ ለግምገማ የተሰባሰበው የድርጅቱ ማዕከላዊ ኮሚቴ ታመሰ። የኢትዮጵያ ጦር ለምን ወደ ኋላ እንዲመለስ ተደረገ የሚል አቋም ያለው የህወሓት ክንፍ ለመለስ ስልጣንና ህልውና አስፈሪ ሆኖ ብቅ አለ። በዚህ ወቅት አጣብቂኝ ውስጥ የገባው መለስ ዜናዊ ቦናፓርቲዝም የሚል የመጫወቻ ካርድ መዘዘ። በዚህ ግራጋቢ የግምገማ ቃል ካቶ መለስ በተቃራኒ ነበሩ የህወሓት ሰዎች በስብሰዋቸዋል ተብለው ከድርጅቱ ተባረሩ። ይህ ድርጅታዊ ቀውስ አንጋፋ የነበሩት የድርጅቱን አመራሮች አቶ ስዬ አብርሃ፣ ገብሩ አስራት፣ አረጋሽ አደንና ተወልደ ወልደ ማርያምን ጨምሮ ሌሎችንም ከፓርቲውና ከመንግስታዊ ኃላፊነት እንዲባረሩ አድርጓል። ይህን የህወሓትን ክፍፍል ተከትሎ ስልጣናቸውን ተነጥቀው ከተባረሩ አንጋፋ ታጋዮች መካከል የወቅቱ የመከላከያ ሰራዊት ኤታማዦር ሹም የነበረው ጀነራል ጻድቃን ገብረትንሳኤ አንዱ ነበር። ጀነራል ጻድቃን ከመንግስት ለውጥ ጀምሮ ካቋቋመው መከላከያ ሰራዊት ኃላፊነቱ በግፍ እንዲነሳ ተደረገ። ነገር ግን ቂመኛዋ ህወሓት ጀነራል ጻድቃንን ከስልጣን ማንሳት ብቻ በቂ ሆኖ አላገኘችውም። የዕለት የገቢ ምንጭ ሁሉ እንዲነጥፍ በማድረግ ልጅ ማሳደጊያ እስኪያጣ ድረስ ግፍ ሰርታበታለች። በወቅቱ ስለነበረበት ሁኔታ ጀነራል ጻድቃን ለአዲስ አድማስ በሰጠው ቃለ መጠይቅ ያ ሁሉ አጃቢና ኮብራዎች የነበሩኝ ሰውዬ ልጄን ከትምህርት ቤት ላወጣ ሴንት ጆሴፍ ትምህርት ቤት ለመጀመሪያ ጊዜ በታክሲ ሄድኩ። ልጄን አወጣሁትና ታክሲ ስጠብቅ ወረፋው አደነጋገረኝ። ሕፃኑ ልጄም ፀሐይ ሲመታውና ግፊያ ሲያስደነግጠው አባዬ ምን በድለን ነው ህወሓት የምትቀጣን አለኝ። ይህ አባባል ልቤን ያደማ እስከ ዘላለም ቅስሜን የሰበረ መጥፎ ትዝታዬ ነው ሲል ነበር የደረሰበትን በደል የተናገረው። ጻድቃን ገብረትንሳኤ በደርግ ዘመን የ4 ኪሎ ዩኒቨርሲቲ የባዮሎጂ ተማሪ ነበር። የወቅቱ የደደቢት የትግል መንፈስ ስቧቸው ትምህርታቸውን አቋርጠው በረሃ የወረዱ የትግል ተማሪዎችን ተከትሎ ትግሉን ተቀላቀለ። በትግል ዘመን የተዋጣለት ስትራቴጂስት ታዋጊ መሆኑን በተለያዩ አውደ ውጊያዎች ያስመሰከረው ጻድቃን ገብረትንሳኤ የህወሓት ተዋጊዎችን እየመራ ቀድሞ አዲስ አበባን የተቆጣጠረ ወታደራዊ መሪ ነው። ጻድቃን አዲስ አበባን ሲይዝ እነመለስ ከደርግ ባለስልጣናት ጋር ለንደን ላይ እየተደራደሩ ነበር። ጻድቃን የሚመራው የህወሓት ጦር አዲስ አበባን መያዙ ከታወቀ በኋላ ግን ድርድሩ ዋጋ ቢስ ነበርና እነመለስም ድርድሩን አቋርጠው ወደ አዲስ አበባ በረሩ። ጀነራል ጻድቃንም አዲስ አበባን ሙሉ በሙሉ ተቆጣጥሮና 4 ኪሎን አጽድቶ ለነመለስ አስረከበ። ኢህአዴግ ማዕከላዊ ስልጣኑን ከተቆጣጠረ በኋላ ጻድቃን ገብረትንሳኤ
ለ10 ዓመታት ያህል በሌተናል ጀነራል ማዕረግ የኢትዮጵያ መከላከያ ሰራዊት የጦር ኤታማዦር ሹም ቺፍ ኦፍ ስታፍ ነበር። በ1992 ዓ.ም በተካሄደው የኢትዮ ኤርትራ ጦርነት የኢትዮጵያ ጦር ማሸነፉን ተከትሎ የወቅቱ የጦር አዛዥ የነበረው ጀነራል ጻድቃን አስመራን መያዝ፣ አሰብ ወደብን ማስመለስ አለብን የሚል አቋም ነበረው። በዚህ አቋሙ ምክንያት ከመለስ ጋር ግጭት ውስጥ በመግባቱ ከኃላፊነቱ እንዲነሳ ተደረገ። ብርና ጥቅም ተነፈገው። በደህንነቱ ኃላፊ ክንፍ አስተባባሪነት የህዋት ሰው በሙሉ ራቀው። ያ የውጊያ መሐንዲስ ህዋትን እጇን ይዞ አዲስ አበባ ያስገባት ስትራቴጂስት በአንድ ጊዜ ልጅ የሚያሳድግበትም የሚበላውን ማጥቶ በከፋ ችግር ውስጥ ወደቀ። በሂደት ግን ጀነራል ጻድቃን አገገመ። ከኢታማዦር ሹምነት ቢባረርም ዩኤን በደቡብ ሱዳን የሰላም አስከባሪ ኃይል ኃላፊ አድርጎ በከፍተኛ ደሞዝ ቀጠረው። የደቡብ ሱዳን መንግስት ሲመሰረትም የጦር አማካሪያቸው ሆኖ ሰርቷል። በደቡብ ሱዳን ቆይታው ከፍተኛ ሀብት ያካበተው ጀነራል ጻድቃን አዲስ አበባ እንደተመለሰ አንበሳ ባንክና ራያ ቢራን በማቋቋም ፊቱን ወደ ኢንቨስትመንት አዞረ። ራያና ጋምቤላ ላይ በሰፋፊ ማሳዎች ላይ የእርሻ ኢንቨስተር ውስጥ ገባ። ቦሌ መድኃኔዓለም 2 ህንጻ ገነባ። ለዓመታትም ከህዋት ጋር ሳይጎራበጥ ድምጹን አጥፍቶ ከፍተኛ ሀብት መፍጠር ቻለም። ከዓመታት በኋላ የጀነራል ጻድቃን ድምጽ መሰማት የጀመረው ያቶ መለስን ህልፈት ተከትሎ ኢህአዴግ በከፍተኛ ቀውስ በሚታመስበት ወቅት ነበር። በኢህአዴግ የሚጨክን አንጀት የሌለው ጻድቃን ድርጅቱ በህዝባዊ እምቢተኝነት ፈተና ውስጥ በገባበት ወቅት ለድርጅቱ ሁሉና ይበጃል ያላቸውን ሐሳቦች በጽሑፍ መልክ ያጋራም ነበር። ነገር ግን የጻድቃን ምክር ኢህአዴግን ከመፍረስ አልታደገውም። የዶክተር አብይ ወደ ስልጣን መምጣቱን ተከትሎ የጀነራል ጻድቃን ህይወት ያልተጠበቀ አቅጣጫ ውስጥ ገብቷል። ለመከላከያ ሰራዊት አመራርነት ሲጠበቅ ተንቤን በረሃ ተገኘ። ጦርነቱ ለይቶለት ከመቀስቀሱ በፊት ጀነራል ጻድቃን ማዕከላዊ መንግስቱንና ህዋትን ለማቀራረብ ጥረት ማድረጉን ይገለጻል። ነገር ግን በገንዘብና በጉልበት የማይንበረከክ ኃይል የለም በሚል ጠቅላይ ሚኒስትር አብይ አህመድ ሽምግልናውን ሳይቀበለው እንደቀረ በተደጋጋሚ ሲናገር ተደምጧል። የአብይ በህዋት ላይ ማምረርና የቀድሞ ባላንጣው ኢሳያስ አፈወርቂ አዲስ አበባ መመላለስ እረፍት የነሳው ጀነራል ጻድቃን አዲስ አበባ ለቆ መቀሌ ገባ። በትግራይ ቆይታው በሰሜን እዝ ላይ መብረቃዊ ያሉትን ጥቃት በማዘጋጀት በኩል ጀነራል ጻድቃን ትልቅ ሚና እንደነበረው ይታመናል። ለ2 ዓመታት ከማዕከላዊ መንግስቱ ጋር በተደረገው ጦርነት ጀነራል ጻድቃን ከጀነራል ታደሰ ወረደ ጋር በመሆን የትግራይ ኃይሎች ሲመራ ቆይቷል። ሀብቱን በትኖ ምቾትን ጥሎ ከተንቤን በረሃ እስከ ሰሜን ሸዋ ድረስ ዋነኛ አዋጊ ነበር። ጀነራል ጻድቃን በህዋት ተደጋጋሚ በደል ቢደርስበትም ለትግራይ ህዝብ ህልውናና ለአማራ ፖለቲካ ያለው ጥላቻ ግን አይለወጥም ይባላል። ጀነራል ጻድቃን ህዋትን ከተንቤን ሽሽት አውጥቶ እስከ ሸዋሮቢት ድረስ ቢገሰግስም የሚመካበት የቆረጣ ውጊያ ከሽንፈት አልታደገውም። ሰሜን ሸዋ ላይ ቆሞ አንደራደርም ያለው ጀነራሉ የኋላ ኋላ እስከ ፕሪቶሪያ ድረስ ሄዶ ለመደራደር ተገደደ። ከሽንፈቱ በኋላ ቢቢሲ ላይ በሰጠው ቃለ መጠይቅ ለሽንፈታችን የፖለቲካው ክንፍ ነው ኃላፊነት ሊወስድ የሚገባው የሚል አነጋጋሪ ቃለ መጠይቅ ሰጠ። ለሽንፈቱ ህዋትን ተጠያቂ አደረጋት። በዚህ ቃለ መጠይቅ ተዳፍሮ የነበረው የህዋትና የጀነራል ጻድቃን ቁርሾ ዳግም ማቆጥቆጥ ጀመረ። ከፕሪቶሪያው ስምምነት በኋላ ደግሞ ይኸው በጀነራል ጻድቃንና በህዋት መካከል ያለው የውስጥ ጥቂም ጋድ መውጣት ጀመረ። ህዋት ተደራደሩ ብላ ፕሪቶሪያ አሳፍራ የላከቻቸውን ጌታቸው ረዳና ጀነራል ጻድቃንን በካሪነት ፈረጀች። በፕሪቶሪያ ድርድር ወቅት በነበረው ውጊያ የኃይል የበላይነቱ በማዕከላዊ መንግስቱ ወታደሮች እጅ ላይ ነበር። ህዋትም ተደራዳሪዎችን ወደ ፕሪቶሪያው ሲልክ እጅ ስጡ ከሚለው የመደራደሪያ ሐሳብ ውጭ ያሉ የመደራደሪያ ሐሳቦች ተቀብለው ጦርነቱን እንዲያስቆሙ ነበር። የህዋት ተደራዳሪዎችም በዚህ በተሰጣቸው ተልዕኮ መሰረት ስምምነት ፈጽመው ጦርነትን አስቆመው
ህወሓትንም እጅ ከመስጠት ታድገው ወደ መቀሌ ተመለሱ። ነገር ግን ከስምምነቱ ማግስት የህወሓት ፖለቲካ ቢሮ ጌታቸው ረዳና ጀነራል ጻድቃን ከኔውቅና ውጭ የክልሉን መንግስት ለማፍረስ ተስማምተው መጡ ብላ በካህዲነት ከሰሰች። የፕሪቶሪያ ውል ፈርሶ ሁለቱ በሀገር ክህደት እንዲታሰሩ ለማዕከላዊ ኮሚቴ ሞሽን እስከ ማቅረብ ደርሰው ነበር። የህወሓት ጽህፈት ቤት ጀነራል ጻድቃን ከ1993 በኋላ ቄም ቋጥሮብናል የሚል አቋም ነበረው። የክልሉ ጊዜያዊ መንግስት ሲደራጅ ጀነራል ጻድቃን ወደ ስልጣን እንዳይመጣ በነ ደብረጽዮን ቡድን ከፍተኛ ዘመቻ ሲካሄድበት ነበር። ነገር ግን ጀነራል ጻድቃን በጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት የልማትና መልካም አስተዳደር ዘርፍ አስተባባሪ ሆኖ ሰርቷል። ይህ በህወሓት ዋናው ቡድንና በነጌታቸው ጻድቃን ቡድን መካከል ሲካሄድ የነበረው ውስጣዊ ፍትጊያ በመጨረሻ በነ ደብረጽዮን ቡድን አሸናፊነት ተደመደመ። ጌታቸው ረዳና ጀነራል ጻድቃንም መቀሌ ለቀው ወደ አዲስ አበባ ኮበለሉ። ጀነራል ጻድቃንም በድጋሚ በህወሓት ክህደት ተፈጸመበት። ዛሬ ጀነራሉ በመቀሌ ፖለቲካ እንደ ካዲ የሚቆጠር ግለሰብ ነው። የትግራይ ህዝብና የክልሉን ጥቅም አሳልፎ የሰጠ ካዲ ተደርጎ ተፈርጇል። ምንም እንኳን ዛሬ በ1993 ዓመተ ምህረት ከስልጣኑ ሲባረር እንዳጋጠመው አይነት የኑሮ ችግር ባይደርስበትም ከ25 ዓመት በኋላ ታሪክ ራሱን ይደግማል እንዲሉ ጀነራል ጻድቃን የከፈለው ዋጋ ተዘንግቶ በካዲነት ተፈርጇል። ዛሬ የጠቅላይ ሚኒስትሩ የቅርብ ሰው ሆኖ የሚታየው ጀነራል ጻድቃን ነገ በየትኛው አሰላለፍና አቋም እንደምናየው እርግጠኛ መሆን አይቻልም።